ማን ነው ስም? ኤቢሳ። ከየት ከተማ መጣ? ከሻሸመኔ። እሺ ምንድነው ለመናገር የፈለከው? እናቴን ይቅርታ ማለት ፈልጌ። ለምን? አርጌ ማላውቀው ነገር የለም። አሰቃይቻታለሁ። በቃ ይታያል፣ እጄ ይታያል። እኔ ራሴ ነኝ እንደዚህ ማድረገው ሙሉ ሰውነቴ። ለምንድን ነው እንደዚህ የምታደርገው? ይሄን እኔ እንጃ፣ የምሬን ነው። አምና 5ኛ ዓመት ተማሪ ነበርኩና ዩኒቨርሲቲ ከ3ኛ ፎቅ ላይ ዘለልኩ። የት ሀገር? ጅማ ዩኒቨርሲቲ። ዘንድሮ ነው ግራጁዌት ያደረኩት ቬተርነሪ ሜዲሲን። አሺሽ ነፍቼ ፌደራል የመጣ መስለኝ ዶርም ቁጭ ብዬ። ጓደኛዬ ነው ያንኳኳው ዶርሙን። የምሬን ነው። አሁን ጅማ ዩኒቨርሲቲ ያሉ ልጆች ካሉ እዚህ ውስጥ ያውቃሉ። ጓደኛዬ ያንኳክቶ ፌደራል መጥቶ ያንኳኳ መስሎኝ በበረንዳ በኩል ላመልጥ ከ3ኛ ፎቅ ፌደራል ሳይመጣ ጓደኛዬ፣ የራሴ ጓደኛ ነው ዶርም ያንኳኳ ያለው። እሺ ነድፎኛል ብዬ እስከ ሆስፒታል በፓንተሮች ያውቃለሁ። ኤርፎን ወዴ ላይ ተጠምጥሞ ማለት ነው። ያውቃሉ የሰፈር ልጆች አሉ እዚህ። ኤርፎን ሰክቼ ተኝቻለሁ። ሰመመን ውስጥ ገብቼ የሆነ ሰዓት ስነቃ ኤርፎን ያስኩ ማለት ነው ወዴ ውስጥ። ይሄም ያክል ነገር ያስኩ ነው የመሰለኝ። ወረወርኩና እባብ ነው የመሰለኝ። አጠገቤ ላይ ሞአባ የሚባል ልጅ ተኝቷል። ተነስቼ ስቆም ሰውነቴ እንደመደንዘዝ አለ። ሞአባ እባብ ነድፎኛል አልኩት። አለኝ እባብ ነድፎኛል እና ስለኝ ቆልኩት። ቀወጠው። ሙሉ የሰፈር ሰው ያልመጣ ሰው የለም። እኔ ሩጫ ወደ ሆስፒታል ሻሸመኔ ስፔሻላይዝድ ሆስፒታል ተቀላቁ ያለው በፓንት ነው የገባሁት። የምሬን ነው። ልጁ ሱሪ ይዞ ይከተለኛል። ሙሉ የሰፈር ሰው መጥቶ ዶክተር የለም ቶሎ በሉ ጥሩልኝ፣ እኔ እባብ ነድፎኛል መርፌ ይውላል። አሺሽ ጦጀኩን አሺሽ ጦዘ እሺ የኔ ዋልኮ የት ውለህ ነው ይለኛል። እኔ እባብ ነድፎኝ የት ውለህ ነው ትለኛለህ? ማርከሻ ካለው ገኝ ሰውየው የኔ ዋልኮ እየቃምኩ ነበር። ከዛ ዛለኝ ከዛ ቤት ገባው ተኛው። እንደ አሺሽ እንደነፋው መናገር አልፈለኩ። ከዛ ያቺ የምትነፋዋን ነገር አልነፈም ሲለኝ አልኩት። መስሎ ነው አልነደፈም ቁጭ በላለኝ። ያፈርኩት እፍረት በቃ። ስንት ዓመት ነው ጅማ የተማርከው? 6 ዓመት ቬተርነሪ ሜዲሲን ጨርሼ ነው የወጣሁት። 6 ዓመት? ሌላስ? እሺ ምን አሁን ሌላ እናትን ምን አድርገህ ታውቃለህ? ዱሬሶ የሚባል ጓደኛ አለኝ። አሁን ሱቅ አለውና የሆነ ጊዜ ጫሳ ደርሶብኝ ማልሽጠው ነገር የለም፣ ያልሸጥኩትም ነገር የለም፣ ማልሽጠው ነገር የለም። ምሽጠውን ነገር አጣው። ጓዳ ገብቼ እየታየኝም አልነበረም በደንብ። ሱካር ነው እኔ መሰለኝ። ለካ ሱካር አይደለም ጨው ነው። 3 ኪሎ ጨው። ይኸው ማዘራውን ትሰማለች ታውቃለች። 3 ኪሎ ጨው ይዤ ለዱሬሶ ሱካር እኔም ሱካር እንደሆነ ነው የማውቀው። ትገዛለህ ሱካር አልኩት። ማዘነው የ3 ኪሎውን ሰጠኝ። ወስጄ እኔ ቅሜ ማታ መጥቼ ጭስ ስጠኝ ስለው እሱ አይቶታል። ለካ ምንድን ነው የሰጠኝ? ሱካር ነው። ይሄ ሱካር ነው ይለኛል። ሳየው ጨው። ጭስ ስጠኝ ስጠ እና አንተ አይስማማህማ ይሄ ጭስ አይደለ? አዎ። ምን ተረዳህ አሁን እዚህ ስንማር? አረ ይሄ መጨረሻ ደውል የሚለው ትምህርት ለኔ ነው። ምንም ያላረኩት ነገር የለም። ምንም አልቀረኝም። በቃ ከዚህ በኋላ እኔ ሞት ካልሆነ ምን ቀርቶኛል? ምንም። ይገርማል። የሆነ ጊዜ ቆርቆሮ ፋዘር ክራይ ቤል ሰርቪስ ሊሰራ ገዝቶ አስቀምጦ አይናገሩኝም። ምንም ባረግ አይናገሩኝ። ምንም ገዝቶ አስቀምጦ ሙሉ ቆርቆሮን አውጥቼ ሸጥኩት። አልጠየቁኝም። ምን ሆኖ ነው ያልጠየቁኝ ብዬ ጠየቅኩ ራሴ። ቆርቆሮ የት ሄዶ ነው? እሺ ቆይ ምን ብለህ ጠየካቸው? ቆርቆሮ የት ሄዶ ነው? ቆርቆሮ አልነበረም እንዴ ጓዳ የት ሄዶ ነው አልኳቸው። እኔ እንደወሰድኩ ያውቃሉ። እኛም እኮ ግራ ገብቶን ነው አሉ። እንግዲህ ምን ይባላል? ሸም እኮ ነው፣ ያሳፍራል። የምር እውነቱን ስነግርህ እንቅልፍ የተኛሁት እኔ እዚህ ግቢ መጥቼ ነው። ባለፈው የጠየቀ ልጅ ቀድሞ ስለጠየቀ ነው እንጂ 6ኛውንም ቀጥዬ ልማር ብዬ ልጠየቀ ነበር። እኔ 3 ሰዓት ላይ እንቅልፍ ተኝቼ አላውቅም። እንዴት ነው 3 ሰዓት የሚተኛው? 3 ሰዓት ላይ እንቅልፍ ይመጣል።
እንጃ። እጅን በምንድን የምትቆርጠው? በብሌድ ምላጭ ቀደዋለሁ። በቃ ለምን? እኔ እንጃ። ተናድጄ ነው የምቀደው ነው የምለው። ብቻ ግን ነገር የሆነ አልፌ አሁን ብነግርህ የሚያናድ ነገር አይደለም። እኔ ግን ኦቨር ነው የሚያናደኝ። ቆርጧለሁ። ካባ ውስጥ ገብቻለሁ። አንዴ መንገድ መስሎኝ ካባ፣ ትልቅ ካባ፣ እንደዚህ ሾኩን ከፍቼ ስገባ ገደል ውስጥ ነው የገባሁት። ተንከባሌ በቂጤ ነው ቁጭ ያልኩት። ሳየው እላይ ነው። አረ ባየቴ ደይላሉ እዚህ ነኝ። በሌላ በኩል ነው ዞሮ መጥቶ ያስወጡኝ ምንም ሳልሆን። ፈጣሪ ለምን እንደዚህ የትኛውን ትምህርት ወደድክ? የመጨረሻው ደውልና የእብዱ ሰው ያላ እሱ ነው። ሉቃስ ወንጌል መጽሐፍ ምዕራፍ 8 ቁጥር 26 ላይ ያለውን ራቁቱን በመቃብር ይኖር የነበረውን ሰውዬ ሳስተምር ምን ተረዳ? ሰይጣን ማያረገው ነገር የለም፣ ማላረገው ነገር የለም። ማኔ በቃ እብድ እኮ ነው የሚሉኝ፣ እንደ እብድም ነው የሚያረገኝ። ግን እዚህ ከመጣሁ በኋላ እንደዚህም ደስ ብሎኛል። ዝም ብሎ ደስ ይለኛል እንደዚሁ። እግዚአብሔርን አንድ መልእክት አለ። በተለይ እናቴን ያላረኳት ነገር የለም። እኔ ከፎቅ ላይ ዘልዬ መሬት ሽጣን ያሳከመችኝ። እዚህ ያኔት ኦፕሬሽን ተሰርቼ ነው የወጣሁት። ሽንቴ አልወጣም አለ በቃ። እናቴ በጣም ይቅርታ፣ አቃጥዬሻለሁ፣ ደግሞ እክስሻለሁ። ህይወት እየገባኝ ነው። እንደዚህ አዝዬሽ ነው የምዞረው። ሁላችሁም ይቅርታ። ራሳለሁ ማላስቀየመው ሰው የለም። በነገራችን ላይ ዳጊ የሚባል ልጅ አለ እዚህ ጋር። ከመሬት ተነስቼ ነው ሰው ማስቀየመው። ዳጊ ይቅርታ። አመሰግናለሁ። ወዳለሁ። ቻው።